አየርላንድ ገጠራማ ቦታ ሰው እየፈለጉ ነው ወይ? ይህ በቅርቡ በተደጋጋሚ የሚወራ ወሬ ነው። አየርላንድ ለገጠራማ አካባቢዎች ነዋሪዎችን ለመሳብ የምታደርገው ጥረት እውነት ነው። ነገር ግን ወሬው አንዳንድ ጊዜ በማህበራዊ ሚዲያ ላይ ሲሰራጭ በነፃ ቤትና ገንዘብ ይሰጣል ተብሎ የሚጋነነው እውነታ ትንሽ ይለያል። ጉዳዩን በግልጽ ለመረዳት የሚከተሉትን ነጥቦች ማወቅ ይጠቅማል። አንደኛው ፕሮግራሙ ምንድን ነው? ፕሮግራሙ አወር ሊቪንግ አይስላንድስ ይባላል። ዓላማው በሰው ቁጥር እየቀነሱ የመጡትን 30 ገደማ የሚደርሱ የአየርላንድ ገለልተኛ ደሴቶችን መልሶ ለማነቃቃት ነው። ሁለተኛ፣ ገንዘቡ ለምንድን ነው የሚሰጠው? መንግስት እስከ 84,000 ዩሮ ድረስ ድጋፍ ሊያደርግ እንደሚችል ገልጿል። ነገር ግን ይህ ገንዘብ በእጅ የሚሰጥ የኪስ ገንዘብ ሳይሆን እነዚያ ደሴቶች ላይ ለረዥም ጊዜ ወይም ከ2 ዓመት በላይ ባዶ የቆየ ቤት ለሚገዙ ሰዎች ቤቱን ለማደሻ የሚሰጥ ድጋፍ ነው። ቤቱ የተገነባው ከ2008 በፊት መሆን አለበት። ገንዘቡ የሚውለው ለግንባታ፣ ለጣራ ጥገናና ለቤት ማሻሻያ ብቻ መሆኑን የሚያሳዩ ማስረጃዎችን ማቅረብ አለባቸው። ሶስተኛ፣ ለሁሉም ሰው ክፍት ነው። እዚህ ጋር ጥንቃቄ የሚያስፈልገው ገንዘቡን ለማግኘት ማመልከት ቢቻልም በአየርላንድ ውስጥ የመኖርና የመስራት መብት ቪዛ ሊኖርህ ይገባል። ፕሮግራሙ በራሱ በቀጥታ ቪዛ የመኖሪያ ፍቃድ አይሰጥም። አራተኛ፣ ሰው ለምን ፈለጉ? እነዚህ ቦታዎች በጣም ቆንጆ ቢሆኑም ከከተማ የራቁ በመሆናቸው የኢንተርኔትና የትራንስፖርት ተደራሽነት ስለሚያንሳቸው ወጣቶች ወደ ከተማ እየፈለሱ አካባቢዎቹ ሰው አልባ እየሆኑ ስለመጡ ነው። ባጭሩ አየርላንድ ሰው እየፈለገች ያለችው በደሴቶቿ ላይ ያሉ ፈራርሰው የቀሩ ቤቶችን የሚገዛና የሚያድስ ሰው ነው። ዝም ብሎ ለሚሄድ ሰው ሁሉ ገንዘብ ትሰጣለች የሚባለው ወሬ የተሳሳተ ግንዛቤ ነው።